ታላቅ የጀማ የወንጌል ስርጭት ክሩሴድ ኮንፈረንስ በቡታጀራ ከተማ የተዘጋጀ ስለሆነ ሁላችሁም ተጋብዛችኋል። ይህ ፕሮግራም ከግንቦት 15 እስከ 17 2017 ዓ.ም የሚቀጥል ስለሆነ በዚህ ፕሮግራም ላይ ሁላችሁ በረከት ተካፋይ እንድትሆኑ ዛሬም ጥሪያችንን እናቀርባለን። ይህ ፕሮግራም የተዘጋጀው ከደስታ ወንጌል ሚኒስትሪ ዓለም አቀፍ ሚኒስትሪ ጋርና ከቡታጀራ ወንጌላውያን ቤተክርስቲያን ህብረት ጋር በመተባበር ነው። በዚህ ፕሮግራም ላይ ወንጌል በኃይል ይሰበካል፣ ለሕሙማን ይጸለያል፣ እንዲሁም ልዩ ችግር ላለባቸው ሰዎች ሁሉ ጸሎትና እግዚአብሔርን በውትና መንፈስም ይመለካል። መታችሁ እዚህ በረከት ተካፋይ እንድትሆኑ ዛሬም ጥሪያችን ነው። ግንቦት 15 ከ9 ሰዓት ጀምሮና እንደዚሁም ግንቦት 16 እና 17 ቀኑን ሙሉ በቡታጀራ ከተማ ሁለገብ ዓለም አቀፍ ስታዲየም ላይ ይህ ፕሮግራም ይካሄዳል። መታችሁ እዚህ በረከት ተካፋይ እንድትሆኑ ሁላችሁም ተጋብዛችኋል። በእርሱ የሚያምንም ሁሉ የሰላም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አምላክ አንድያ ልጁን እስከሚሰጥ ድረስ ዓለም ሁሉ እንዲህ ወዷልና። ዮሐንስ ወንጌል ምዕራፍ 3 ቁጥር 6። እንደዚሁም መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች ለሰው ልጆች የተሰጠ አንድ ስም ነው፣ እሱም ክርስቶስ ኢየሱስ ነው። የሐዋርያት ሥራ ምዕራፍ 4 ቁጥር 12። ኢየሱስ ክርስቶስ ከዘላለም ሞት ያድናል። በአራቱ ማዕዘን ላይ ሰዎች ወደዚህ ተጋብዛችኋል። ሁላችሁም መጣችሁ የዚህ በረከት ተካፋይ እንድትሆኑ ዛሬም ጥሪያችን ነው። ኢየሱስ ይመጣል።